እንጸልያለን። ሁሉን የምትችል ጌታ፣ ሁሉን የገዛ ጌታ፣ ይህ የተዘረጋው ሰማይ ከመፈጠሩ በፊት የነበርክ የረገጥንባት ምድር ተብላ ከመጠራቷ በፊት የነበርክ ፈጣሪ፣ እኛ አፈር ነበር፣ አፈርን ሰው አድርገህ የፈጠርክ ጌታ፣ ቀደም ብለህ የነበርክ በእውነት ሁሉ ነገር ካለመኖር ወደ መኖር ያመጣህ አንተ ነህ። እግዚአብሔር አምላካችን በእውነት እኛን ተቀብለህ በልጅ ላይ የጨከንክ ጌታ እግዚአብሔር ሆይ ከልጅ ፊትን አዙረህ እኛን የተቀበልከን እኛ ላይ የነበረውን አበሳና መተላለፍ ኃጢአትን በልጅ ላይ ከምረህ በእውነት ጨከንክ ጌታችን እግዚአብሔር አምላካችን ሆይ ለኛ የፈሰሰልን ደም ዋጋ እጅግ ከፍ ያለ ነው። ስለዚህ እኛ ልጆችህ ነንና ዛሬ በምድር ላይ አቅጣጫን ስቶ እንደ ፈረስ እየጋለበ ያለውን አደገኛውን ነገር እንነቅላለን። በጌታ በኢየሱስ ስም የተነቀለ ይሁን። ጦርነት የተነቀለ ይሁን። ጠብ የተነቀለ ይሁን። ክርክር የተነቀለ ይሁን። ክህደት የተነቀለ ይሁን። እግዚአብሔር ሆይ አመፃ የተነቀለ ይሁን። እንቅፋቶች ሁሉ ከየመንደሩ ከየሰው ልብ ሁሉ የተነቀለ ይሁን። ዘረኝነት የተነቀለ ይሁን። እግዚአብሔር ሆይ የሀገራችንን መንገድ ዘግቶ ያለ የባህር መንገድ ዘግቶ ያለ የተነቀለ ይሁን። አሜን። እንከለክላለን በጌታ በኢየሱስ ስም የተከለከለ ይሁን። አሜን። መንገድ ተዘግቶብን የምንኖር የተዘጋ ሀገር ተብለን ተጠርተናል። ከ20 ዓመት ወዲህ እግዚአብሔር ሆይ መንገዳችን ላይ ቆሞ ያለ እንቅፋት አሁን የተነሳ ይሁን። አሜን። ፀሐይ ፊት የተነሳ ይሁን። አሜን። ተነፍሰው ኦክሲጅን ፊት የተነሳ ይሁን። አሜን። ይሄንን ኦክሲጅንን ለዛ ለካልካይ ካልክለናል በኢየሱስ ስም የተነሳ ይሁን። አሜን። ይሄንን ፀሐይ ብርሃንን ካልክለናል አሁን የተነሳ ይሁን። አሜን። እግዚአብሔር ሆይ እንለምንሃለን። እንድንለምን የተፈጠርና እንድንጠይቅህ ስልጣን ተሰጥቶናል። አንተን እንድናሳስብህ ስልጣን ተሰጥቶናል። እግዚአብሔር ሆይ የልጅህን ደም የተቀበልን ነን። በልጅ ደም የተገኘን ነን። እነሆ በዚህ ማለዳ ደግሞ ልጆችህ እንጠይቃለን። ግንቦት 24 ይህንን ቦታ በርጩማ ቢይዝ አጭበርብሬ ቢቀመጥ ይህን ባዶ የቀረውን አገር ደግሞ አራቁታለሁ ብሎ እቅድ አውጥቶ የሚሮጣውን እግር በስም ስልጣን ይዘናል። ተያዘ ይሁን። አሜን። ስልጣን በጉቦኞች እጅ ውስጥ አይግባ። አሜን። በዘረኞች እጅ አይግባ። አሜን። ቤተክርስቲያንን በሚጠላ እጅ አይግባ። አሜን። ክለናል የተከለከለ ይሁን። አሜን። እግዚአብሔር ሆይ መልካምን ነገር በማይፈልግ እጅ አይግባ። አሜን። እግዚአብሔር ሆይ ክፉ አመፃና እንቅፋትን ይዞ አቅዶና አልሞ ተመኝቶ ለሚሮጥ ከልክለናል። በኢየሱስ ስም የተከለከለ ይሁን። አሜን። እግዚአብሔር የዘላለም አምላክ ሆይ በዳንኤል መጽሐፍ እንደተጻፈ ሁሉ በዘመናት ያረጀ አንተ ነህ። ምድርን ትመራለህ፣ ዓለምን ትቆጣጠራለህ። ዓይኖች በምድር ሁሉ ላይ ናቸውና ከምድር በታች ያሉትን ጥልቆችን በሙሉ ማየት የሚችሉ ዓይኖች እነሆ ግንቦት 24ን ይመልከት ዘንድ እንጸልያለን። አሜን። እግዚአብሔር የዘላለም አምላክ ሆይ መራጩን ህዝብንና 130 ሚሊዮንን ህዝብ እንዲሁም ተመራጭ ነኝ ባይን ሁሉ በፊት አቅርበናልና መልካም ፈቃድ ይፈጸም። አሜን። በዩክሬን እየፈሰሰ ያለ ደም ይቁም። አሜን። ራሽያ ውስጥ እየፈሰሰ ያለ የደም ጎርፍ ይቁም። አሜን። በእስራኤል ሀገር ውስጥ እየፈሰሰ ያለ የደም ጎርፍ ይቁም። አሜን። በኢራን ውስጥ እየፈሰሰ ያለ የደም ጎርፍ ይቁም። አሜን። እግዚአብሔር የዘላለም አምላክ ሆይ በእነዚህ ሰዎች ምክንያት በግለሰቦች ምክንያት በሀገርና ሀገር ግጭት ምክንያት እግዚአብሔር ሆይ እየተጨነቀች ያለች ቤተክርስቲያን፣ በዩክሬን ውስጥ ያለች ቤተክርስቲያን፣ በራሽያ ውስጥ ያለች ቤተክርስቲያን፣ በኢራን ውስጥ ያለች ቤተክርስቲያን፣ በእስራኤል ውስጥ አንተን የሚያውቁና የሚፈሩ ክርስቲያኖች ጭንቅ ላይ ናቸው። ከውሃና ከምግብ ተለይተው በረሃ ጉድጓድ ውስጥ ናቸው። ደም እንባ እያፈሰሱ ናቸው። እግዚአብሔር የዘላለም አምላክ ሆይ በዚህ በትንሹ ቀበሌ ውስጥ ሆነን እግዚአብሔር ሆይ ዓለምን እንዳስሳለንና
በእነዚህ እሳት በተለኮሰባቸው ሳይቶች ሁሉ ስሜን ጠርተናልና ይሄ የደም ጎርፍ ይቁም። አሜን። እግዚአብሔር አምላክ ሆይ ይሄ የደም መፋሰስ ይቁም። አሜን። በሀገራችን በኢትዮጵያ ውስጥ በእውነት መሳሪያን አንግቦ በረሃ ለበረሃ እየተንከራተቱ ያሉ ወጣቶች እጅግ ብዙ ናቸው። እግዚአብሔር ሆይ ከውጪ ገንዘብ ወስደው በእውነት የተለያየ ስም ስያሜ ተሰይመው እግዚአብሔር ሆይ ይህንን ሀገር ለማስጨነቅ በአማራ ክልል፣ በኦሮሚያ ክልል፣ በምስራቅ ኢትዮጵያ ክልል ሰዎች ከቦታ ወደ ቦታ ከከተማ ወደ ከተማ መንቀሳቀስ አልቻሉም። የብዙ ሰዎች በእውነት ደም እየፈሰሰ ነው። አውቶቡስን ገልብጠው ብዙ ሰላማዊ ዜጎችን በእውነት ቤተሰብ ከቤተሰብ ጋር ለመገናኛት በሚያደርገው ጉዞ ላይ እንቅፋት ፈጥረው በእውነት ደማቸውን እያፈሰሱ ያሉት በስም ስልጣን አሁን መሳሪያዎቻቸው እንዳይሰራ አግደናል። የታገደ ይሁን። እቅዶቻቸው በክርስቶስ ኢየሱስ ስም የተሰናከለ ይሁን። በበረሃ ተኝቶ ባሉበት ቦታ ላይ በስም ስልጣን እንቅፋትን አውጀናልና የታወጀ ይሁን። እግዚአብሔር እጅ ሆይ በእውነት ዱርዬ መንፈስን ውጋ። እግዚአብሔር ክንድ ሆይ ነፍሰ ገዳዩን አንተ ውጋ። እግዚአብሔር ክንድ ሆይ ጦረኛውን አንተ ውጋ። ጦረኛውን በራሱ በጦሩ አንተ አጥፋ። አንድ ጊዜ እስራኤልን ለማጥፋት ሶርያውያን ጦር ታጥቆ መጡና እስራኤላውያን በድለናልና ይህንን ጦር በራሳቸው ላይ መልስ ብሎ በጸለዩ ጊዜ በእውነት ወገንን ለማጥፋት ተረዳዳ ተብሎ እንደተጻፈ ዛሬ በእውነት ኢትዮጵያዊውን በእውነት ለማጥፋት ጦር ስሎ የወጣውን ወደ ራሱ ጦርን መልሰናል። የተመለሰ ይሁን። ጦሩ ወደ ማረሻ ይቀየር፣ ወደ ዛቢያ ይቀየር፣ ወደ መቆፈሪያ ይቀየር፣ ወደ እርሻ ይቀየር። እምቢ ብሎ አልሰማም ብሎ ልቡን አጠንክሮ ዜጋን አስጨንቃለሁ ብሎ መንገድ አከለክላለሁ ብሎ በየበረሃ አጥፍቶ ያለ በእውነት ሰው ልጅ የተባለ ሰው ልጅ በእውነት ስም ስያሜ ይዞ ያለ ከዛሬ ጀምሮ በእውነት ይህንን የክፋትን ስራ እንዳያራምድ በኢየሱስ ስም የተያዘ ይሁን። አሜን። እግዚአብሔር የዘላለም አምላክ ሆይ ቤተክርስቲያን አንተን በድላለች፣ ባለማመን በድላለች፣ ባለመመካት በድላለች፣ በትምክህተኝነት በድላለች፣ እግዚአብሔር ሆይ መንበርከክ በድላለች። በቤተ ክርስቲያን ውስጥ ያለ አበሳና እንቅፋት በስም ስልጣን የተከለከለ ይሁን። በስም ስልጣን የተነቀለ ይሁን። አገልጋይ በአገልጋይ ላይ፣ መሪ በመሪ ላይ፣ ምእመን በምእመን ላይ እየሰራ ያለ ክፉ አመፃና እንቅፋት አንተን አልሰማ ባይነት ቂመኝነትና ቁርሾ የተነቀለ ይሁን። እግዚአብሔር ሆይ በቤተ ክርስቲያን ውስጥ ያለ ዓለማዊነት የተነቀለ ይሁን። እንቅፋት የተነቀለ ይሁን። ቤተ ክርስቲያንን አንተ መርጠሃታል፣ ለይተሃታል። ኢየሱስ የእግዚአብሔር ልጅ በእውነት ለቤተ ክርስቲያን ብለህ በእውነት ጀርባህን ለገራፊዎች ሰጥተሃል፣ እጆችህን ለችንካር እግሮችህን ለሚስማር ሰጥተሃል። እግዚአብሔር ልጅ ጌታ ኢየሱስ ጦርህን በእውነት ጎንህን ለጦር አልከለከልክም። በሰማይና በምድር መካከል ተንጠልጥለህ ብቻህን ሆነ የደም ላብ እግዚአብሔር ልጅ ጌታ ኢየሱስ በእውነት እስኪያልብ ድረስ የተጨነቅ እንዲሁም የደም ጎርፍ እስኪጎርፍ ድረስ እኛን የተቀበልከን እኛን ይቅር ያልከን የእግዚአብሔር ልጅ በዙፋን ላይ የተቀመጥ ተመልሰ የምትመጣ ዛሬ ፊታችንን አንተ ተቀበል፣ ድምፃችንን ተቀበል፣ ጸሎታችንን ስማ፣ ጥሪያችንን ስማ፣ ፊታችንን አንተ ተቀበል። ድምፃችንን በእውነት አንተ እንድትሰማልን እንጸልያለን። እኛም ጎድሎነት አለን፣ በብዙ ጉድለት ውስጥ እንገኛለን። በስም ስልጣን አጥበህ ተቀበል። እናት ሕፃንን አጥባ እንደምትቀበል በእውነት እኛን አንተ አጥባ እንድትቀበል እንጸልያለን። በየጎጆ አንተን በድለናል፣ በየመስሪያ ቤት በድለናል፣ በየቀበሌ በድለናል። ፖሊስ ጣቢያ እየበደለ ነው፣ ፍርድ ቤቶች እየበደሉ ናቸው። እያንዳንዱ አስተዳደር እርከን ምክር ቤቶች በእውነት ሞላውን ዓለምን የሚመሩ በእውነት ስልጣንን በእጅ ከተቀበሉ በኋላ ትንሿም የመንደር ተጠሪ ህዝቡን፣ ቤትን፣ ሰፈርን ሲያስጨንቅ አንተ አይተሃል። በእውነት በስም ስልጣን ይቅር እንድትል እንጸልያለን። አስጨናቂውን መንገድ እግዚአብሔር ሆይ መንጋ አንተ እንድትበትን እንጸልያለን። በእውነት ይህንን ህዝብ በእውነት እጅ ለእጅ ተያይዞ በእውነት ሊበላ የወጣውን የአውሬን ጉልበት እንድትመታ እንጸልያለን። ሰው አውሬ ሆኖ
እጅ ለእጅ ተያይዞ በዘረኝነትና በጎጠኝነት በጎሰኝነት በእውነት ተያይዞ ሀዲያና ሌሞ ሶሮና ሌሞ እያሉ ከፋፍሎ ከፋፋይ መንፈስ በስሜ ስልጣን ወግተናል ተወጋኝ። አሜን። ሌሞን ብቻ እየዘፈነ የሚቆይና የቆያ መንፈስን ዛሬ ወገቡን ወግተናል ተወጋኝ። አሜን። ሶሮን እየዘፈነ የቆያውን በእውነት ይህንን ዘፋኝን ወግተናል ወገቡ ይወጋ። አሜን። ይህንን ስራ እንደገና ሲመረጥ አስፋፋለሁ ብሎ እቅድ ይዞ የወጣውን ወገቡን ወግተናል ተወጋኝ። እግሩ አይታዘዝለት፣ እጁ አይታዘዝለት፣ አይኖቹ አይታዘዝለት። እግዚአብሔር ሞላ ሰውነቱ ለሱ የከዳ ይሁን፣ ጤንነቱ የከዳ ይሁን፣ ሰላሙ የከዳ ይሁን። ኢየሱስ እኛ እግዚአብሔር ልጆች ነንና ዛሬ በፊት ጥሪያችንን እናቀርባለን። በስም ስልጣን ሀገራችንን ኢትዮጵያን አንተ ያስብ። 120 ሚሊዮን ህዝብ አንተ ያስብ። ህዝቡ ምግብ አጥቶ ነው ያለው። ቁርስ ያልበላ ብዙ ነው፣ እራት ያልበላ ብዙ ነው፣ ቤት ያጣ ብዙ ነው፣ በኪራይ የሚጨነቅ ብዙ ነው። እያንዳንዱ በቦታ ላይ ተቀምጦ ሌላውን ወንድም ኢትዮጵያዊን የሚያስጨንቅ ብዙ ነው። በስም ስልጣን በእውነት እኛን ይቅር እንድትለን እንጸልያለን። አሜን። እኛ ቤተክርስቲያን ነን፣ እኛ የተጠራን ነን፣ እኛ የተለየን ነን፣ እኛ ልጆችህ ነን። በእውነት እንደ ልጅ አንተን አጥፍተናል፣ አንተን በድለናል፣ ስርዓትን ጥሰናል፣ ዘለናል፣ ወንጌልን ወደ ጎን ትተን የራሳችንን ጥማት ተከትለናልና መልሰን ይቅር በለን። የኛ በደል ከዓለማዊ በዝቷልና ይቅር በለን። እግዚአብሔር የዘላለም አምላክ ሆይ ዛሬ እነሆ ጥሪያችንን በፊት እናቀርባለንና እግዚአብሔር ሆይ ዓለምን የሞላውን 8 ቢሊዮንን ህዝብ አንተ ተመልከት። ሰላም አሁን በእውነት ለምድራችን ዙሪያ ሁሉ ይሁን። ሰላም ለሰሜንና ለደቡብ ይሁን። ሰላም ለምስራቅና ለምዕራብ ይሁን። ሰላም ለምንተነፍሰው ኦክሲጅን ይሁን። ሰላም ለምንሞቀው ለዚህ ለብርሃን ፀሐይ ይሁን። እግዚአብሔር የዘላለም አምላክ ክብር ላንተ ይሁን። እንሰግድልሃለን፣ እልል እንልሃለን። ክብር ላንተ ይሁን። እግዚአብሔር ሆይ ተመስገን። ጤናችን ይስገድልህ፣ ጉልበቶቻችን ይስገድልህ፣ በእውነት ሰላማችን ይስገድልህ። የምንመካባቸው ነገሮች በሙሉ በፊት ይስገዱልህ። በእውነት ለኔ ይሄ አለኝ ብለን ምናልባት በሳጥን የምንመካ በአካውንት የምንመካባቸው ነገሮች በሙሉ ይስገዱልህ። ታላቅ አንተ ነህ። ታላቅነትን በእውነት ለአንተ ያሰርክበናል። እኛ አንተ በምትቀመጥበት ወንበር ላይ ተቀምጠን በእውነት አንተን በድለናልና ይቅር ብለህ ስለተቀበልከን ስም የተባረከ ይሁን። ይህንን እድል ስለሰጠህን ደግሞ ተመስገን። ይህንን ጸሎት ስለሰማን እናመሰግንሃለን። እግዚአብሔር አምላካችን ሆይ ተመስገን። ክብር ሁሉ ለአንተ ይሁን። እድል ሰጥተናልና ይህንን እድል በእውነት ተጠቅመን ደቡብ አፍሪካ ውስጥ በእውነት እንደ በሬ እየተወጉ በየአስፋልቱ እየወደቁ ያሉትን ስደተኞችን ኢትዮጵያውያንን አንተ ተመልከት። አንዱ ወገን ሮጦ መጥቶ በፀሐይ ፊት ላይ በእውነት ደሙን አፍስሶ ተመልሶ ቤቱን ይሄዳል፣ ዘርፎ ቤቱን ይሄዳል። ሀገሬን አሻሽላለሁ፣ ራሴን አሻሽላለሁ፣ ቤተክርስቲያኔን አሻሽላለሁ ተልእኮ አለኝ ብሎ የወጡ ደቡብ አፍሪካ ላይ ሚሽን ስራን የሚሰሩ በርካታ ወንድሞቻችን በእውነት እጅግ አሁን በእውነት ደም እንባ እያፈሰሱ ናቸው። በስም ስልጣን በዚያ በደቡብ አፍሪካ ውስጥ በእውነት ደምን የሚያፈሱ ነፍሰ ገዳዮች በእውነት ኢትዮጵያውያንን ተጠቅሞ ሌላንም ደግሞ ዜጋን ተጠቅሞ ገንዘብ ተቀብሎ ተገዝቶ በእውነት ነፍስን ብቻ ለመግደል ስራቸውን እግዚአብሔር ሆይ እየሰሩ ያሉትን ከልክለናል። የተከለከለ ይሁን። ዛሬ ጀምሮ ትልቅ ለውጥ በምድራችን ላይ ይሁን። በፀሐይ ላይ ለውጥ ይሁን። በአየር ላይ ለውጥ ይሁን። በምግብና ውሃ ላይ ለውጥ ይሁን። በአምልኳችን ላይ ለውጥ ይሁን። በሰውነታችን በልባችን ላይ ለውጥ ይሁን። በአነጋገራችን አስተሳሰባችን ላይ ለውጥ ይሁን። በአነጋገራችን እግዚአብሔር በአወጣጥ አገባባችን ላይ ለውጥ ይሁን። ፍርሃት በእውነት መንቀጥቀጥ በእውነት ለአንተ ብቻ የሚገባ አምላክ ነህ።
እግዚአብሔር ልጅ ጌታ ኢየሱስ እየፈራን እየተንቀጠቀጥን ክበር እያልን በእውነት ተገቢውን ምስጋና ለአንተ ደግሞ እያቀረብን ዛሬ በዚህ ማለዳ በፊት ሆነን ጥሪያችንን አቅርበናልና ስለተቀበል ክብር ለአንተ ይሁን። አሜን። ለአንድና ለመጨረሻ የማያቋርጥ እልልታ ለጌታ